ሰላም የኢትዮጵያ ተማሪዎች እንዴት ናችሁ? ትሪጎኖሜትሪክ አይደንቲቲ እና ፎርሙላዎችን ማስታወስ ከብዷችኋል? እንግዲህ ይሄ ቪዲዮ ለእናንተ ነው። በዛሬ ቪዲዮ ሱፐር ሄክሳገንን እንዴት ለትሪጎኖሜትሪክ አይደንቲቲ እና ፎርሙላዎችን በቀላሉ እንድታስታውሱ እንደሚያግዝ አሳያችኋለሁ። ይህ ቪዲዮ በተለይ ለ12ኛ ክፍል ተማሪዎችና ለዩኒቨርሲቲ ተማሪዎች እጅግ በጣም ጠቃሚ ነው። ቪዲዮውን ላይክ በማድረግ ጀምሩ። ይህ ሱፐር ሄክሳገን ያው እንደ ስሙ ባለ 6 ጎን ምስል ወይም ደግሞ ሄክሳገንን ተጠቅመን ነው ትሪኩን የምንሰራው። እንደምታዩት ሄክሳገን ያው 6 ቨርቲክስ ስላለው ጆይን እናደርጋቸዋለን ሁለት እያደረግን በዲያጎናል ላይ። ከዚያ ቤዚክ የሚባሉት 6 ፈንክሽኖች አሉ። ታን፣ ኮስ፣ ኮሴክ፣ ሴክ እና ሳይ። እነሱን አሳይን እናደርጋለን ለስድስቱ ቨርቴክስ። መሀል ላይ እንደምታዩት አንድ ቁጥር አለች። እቺ አንድ ቁጥር በተለይ ትሪጎኖሜትሪክ አይደንቲቲን ከዚህ ሄክሳገን ስናወጣ የምንጠቀምበት ይሆናል። እንዴት ነው አሳይን የምናደርገው የሚለውን አሁን አብረን እናያለን ማለት ነው። የምንጀምረው ከዚህኛው ቨርቴክስ ነው። ከዚያ በክሎክዋይዝ ነው አሳይን እያደረግን የምንሄደው። የምንጀምረው ታን ኢኳልቱ ሳይን ባይ ኮስ የሚለው ፎርሙላ አለን አይደለ? እንደ ቤዚክ እሱን ፎርሙላ ብቻ ነው ማስታወስ የሚጠበቅባችሁ። እሱን ታንን ለዚህኛው ቨርቴክስ እንሰጣለን። ከዛ ሳይን ባይ ኮስ የሚለው ለሶስቱ ማለት ነው ሳይን ባይ ኮስ ይሆናል። ከዚያስ አራተኛ ቨርቴክሳችን የታን ኦፖዚት አለ አይደለም? የሱ ኦፖዚት ኮት እንደሆነ እናውቃለን። ስለዚህ ኮትን ለአራተኛው ኮትን አሳይን እናደርጋለን። ከዛ አምስተኛና ስድስተኛ ይቀረናል። አምስተኛ ቨርቴክሳችን አሳይን የምናደርግበት መንገድ ምንድነው? በራይት ሳይድ ያለው ሁሉም በሲ የሚጀምሩ የትሪጎኖሜትሪክ ፈንክሽን ነው አሳይን የምናደርገው። በሱ ሩል መሰረት የሚቀረን ማለት ነው ኮስ እና ኮትን አሳይን ካደረግን የሚቀረው ኮሴክ ነው። ስለዚህ ለአምስተኛው ቨርቴክስ ኮሴክን አሳይን እናደርጋለን። የሚቀረን ሴክ ነው። ከዚያ እሱን ሴክን ለስድስተኛው ቨርቴክስ አሳይን አድርገን ሄክሳገናችንን እናዘጋጃለን ማለት ነው። ከዚህ ምስል ላይ 6 የተለያዩ ሩሎችን ተጠቅመን የተለያዩ ትሪጎኖሜትሪክ ፎርሙላ እና አይደንቲቲዎችን ማውጣት እንችላለን። 6ቱን ሩሎች እያንዳንዱን በየተራ አሳያችኋለሁ። የመጀመሪያው ሩል ምን ይሆናል? ክሎክዋይዝ እና አንቲ ክሎክዋይዝ ተጠቅመን ነው ምስሉ ላይ አሳያችኋለሁ። የምንፈልገው አይተም ወይም ደግሞ ፈንክሽናችን ማለት ከምንፈልገው ቀጥሎ ያለውን ከሱ ቀጥሎ ላለው ለሁለተኛው ቀጣይ ማለት ነው ለሁለቱ ስናካፍል የምንፈልገውን የፈንክሽን አይተም ማግኘት እንችላለን ማለት ነው። የቅድሙ ሴታፓችን ደግመን እንሰራለን። መሀል ላይ አንድ እንጽፋለን። ታን ሳይን ባይ ኮስ፣ ከዛ የታን ኦፖዚት ኮት አለ። ኦል ሲ ኢን ዘ ራይት በሚለው ሩል ደግሞ ኮሴክን እንጽፋለን። መጨረሻ ሴክን እንጽፋለን። ከዚያ ክሎክዋይዝ እና አንቲ ክሎክዋይዝ ተጠቅመን 12 ትሪጎኖሜትሪክ ፈንክሽኖችን ፎርሙላዎችን እናወጣለን ከዚህ ላይ ማለት ነው። በክሎክዋይዝ ስንሄድ ሁሌም መነሻ የምናደርገው ታንን ነው። ከታን ፖይንት ነው የምንነሳው። በክሎክዋይዝ ስንሄድ 3ቱ ታን፣ ሳይን እና ኮስ፣ ምክንያቱም የምንፈልገው ታንን ከሆነ የሚያስፈልገን 2ቱ ናቸው። ስለዚህ ኔክስት አይተም ሳይን ነው፣ ኮስ ደግሞ ኔክስት አይተም ነው። ስለዚህ 2ቱን በማካፈል እናገኛለን ማለት ነው። ሳይን ባይ ኮስ ቴታ ይሆናል። ሳይንን ብንፈልግስ? ሳይን ቴታ ማለት ደግሞ ከሱ ቀጥሎ ያለው ማለት ነው ኮስ ነው። ከሱ ቀጥሎ ከቀጣዩ ቀጣይ ደግሞ ኮት ነው። ስለዚህ የሳይን ፎርሙላ ምን ይሆናል? ኮስ ቴታ ኦቨር ኮት ቴታ ይሆናል ማለት ነው። በቀላሉ በዚህ መልኩ ማወቅ እንችላለን። የኮስስ ብንፈልግ
የኮስን ስንፈልግ ደግሞ ኮት ቴታ ኦቨር ኮስ ሴክ ቴታ ይሆናል። ምክንያቱም ኔክስቱ ኮት ነው፣ ኔክስቱ ኔክስት ደግሞ ኮስ ሴክ ይሆናል ማለት ነው። የኮትን ብንፈልግስ ኮስ ሴክ ቴታ ኦቨር ሴክ ቴታ ይሆናል። በቀላሉ በዚህ መልኩ እናገኛለን። የኮስ ሴክን ስንፈልግ ደግሞ ሴክ ቴታ ኦቨር ታን ቴታ ይሆናል ማለት ነው። የሴክ ቴታ እንዲሁም በተመሳሳይ መልኩ እዚህ ጋር ሴክ ቴታ ኔክስቱ ማን ነው? ታን ነው። የእሱ ኔክስት ደግሞ ሳይን ነው። በክሎክ ዋይዝ ነው የሚሄደውን ያው አቅጣጫው በዚህ መልኩ ማለት ነው። ከዚያስ በክሎክ ዋይዝ ይህንን እነዚህን ፎርሙላዎች ካወጣም በኋላ በቀላሉ አሁንም ደግሞ አላለቀም። ይሄ ብቻ አይደለም፣ 6 ፎርሙላዎችን አወጣ። በአንቲ ክሎክዋይዝ ደግሞ ሌላ 6 ተመሳሳይ ፎርሙላዎችን ማግኘት እንችላለን። በአንቲ ክሎክዋይዝ ስንሄድ ሁሌም መነሻ እናደርጋለን የተባባልነው ታንን ነው። ስለዚህ የታን ቴታን ፎርሙላ ለማግኘት ከሱ ኔክስት ያለው በአንቲ ክሎክዋይዝ ማለት ነው ሴክ ቴታ ነው። ሴክ ቴታ ኦቨር ኮስ ሴክ ይሆናል ማለት ነው የሱ ኔክስቱ። አሁንም በአንቲ ክሎክዋይዝ ስለምንሄድ ወደዛኛው አቅጣጫ ነው የምንሄደው። የሳይን ቴታን ለማግኘት ደግሞ የሱ ኔክስት ማን ነው? ታን ነው። ኔክስት ኔክስት ደግሞ አይተማችን ሴክ ቴታ ነው። ስለዚህ ሳይን ቴታ ማለት ታን ቴታ ኦቨር ሴክ ቴታ ይሆናል። የኮስ ቴታ ስንፈልግ ደግሞ ሳይን ቴታ ኦቨር ታን ቴታ ይሆናል በቀላሉ ማለት ነው። እንግዲህ ሁሉንም እዚህ ጋር ዘርዝሬ መጨረስ ስለማልችል የኮስ ሴክን አውጥተናል፣ የኮስን አውጥተናል። የኮትን ብንፈልግ ደግሞ ኮስ ቴታ ኦቨር ሳይን ቴታ ይሆናል። የኮስ ሴክን ብንፈልግ እንደዛው በተመሳሳይ 6ቱን ማግኘት እንችላለን ማለት ነው። በዚህ አላበቃ። የሁለተኛው ሱፐር ሄክሳገን ሩል ደግሞ ዋን ሩል ይባላል። ምንድነው ይሄ ዋን ሩል የሚያሳየን? መልቲፕሊኬሽን ኦፍ ጆይንድ ቨርቴክስ አይተምስ ኢኳል ቱ ዋን። ጆይን ያደረጉ ቅድም በላይን በዲያጎናል ላይ ጆይን አድርገናቸዋል አይደለ? እሱ ላይ ያሉ አይተሞች ሁለቱ ሲባዙ አንድ ይሰጠናል ነው የሚለው። ይሄ እንዴት ነው የሚለው በግራፉ ላይ አሳያቸዋለሁ። በዚህ መልኩ ሴታፓችንን እናዘጋጃለን። ከዚያ ምንድነው የምናደርገው? እንደ ምሳሌ ከሳይን እንነሳና ሳይንና ኮስ ሴክ ነው ጆይን ያደረጉት። ስለዚህ ጆይን ያደረጉት አይተሞች ሲባዙ ከአንድ ጋር እኩል ይሆናል። ልክ እንደዚሁ በተመሳሳይ ሴክና ኮስ ሲባዛ ሁለቱ ሲባዙ አንድ ይሰጠናል። ኮስ ቴታ ታይምስ ሴክ ቴታ ኢኳል ቱ ዋን ይሆናል። እንደዚሁ በተመሳሳይ ታን ቴታ ታይምስ ኮት ቴታ ኢኳል ቱ ዋን ይሆናል። ስለዚህ ይሄ ዋን ሩል ይሄንን ሶስቱን ትሪጎኖሜትሪክ ፎርሙላ ይሰጠናል ማለት ነው። በዚህ ብቻ ያበቃ። ሶስተኛ ሩል አንድ የምንፈልገው አይተም አለ አይደለ? አይተማችን ከሱ ቀጥሎ ካለው አንድ ዘሎ ያለው አይተም ሁለቱ ሲባዙ በመሃላቸው ያለውን ቢትዊን ዘም ይሰጠናል ማለት ነው። ይህንን ግራፍ ላይ ሳስረዳቸው የበለጠ ግልጽ በመላችሁ ሴታፓችንን ሬዲ ካረግን በኋላ ይህ አእምሯችሁ ላይ እንዲቀር ስለምፈልግ ነው እየደጋገምኩት ያለሁት። እዚህ ጋር ምንድን ያልነው ቢትዊን ዘም ነው አይደለ? ለምሳሌ ታንና ኮስን ስናባዛ ሳይንን እናገኛለን። ስለዚህ ታን ቴታ ታይምስ ኮስ ቴታ ኢኳል ቱ ሳይን ቴታ ማለት እንችላለን። ይህ አንደኛው ፎርሙላችን ነው። እዚህ ጋር ደግሞ ሌላ 3 አይተም አለን። ስለዚህ ኮስ ሴክን ለማግኘት ኮት ቴታና ሴክ ቴታን ብናባዛ ኮስ ሴክን እናገኛለን። ይሄ ሁለተኛው ፎርሙላችን ነው። ኮስን ለማግኘት ማንና ማንን ነው የምናባዛው? ሳይን ቴታ ታይምስ ኮት ቴታ። ይሄ የምትፈልጉትን ለማግኘት
በሁለት ሳይድ በግራና በቀኝ ያለው አይተም አባስታችሁ የመሀለኛውን ማግኘት ትችላላችሁ ማለት ነው። እንዲሁም ሴክን ለማግኘት ኮሴክ ታይምስ ታን ቴታ ይሆናል። ኮሴክ ቴታ ታይምስ ታን ቴታ የመሀሉን ሴክ ቴታን ይሰጠናል ማለት ነው። ሌሎችንም እንደዚሁ ያንን የምትፈልጉትን ለማግኘት በዳር እና በዳር ያለውን ሁለቱን በማባዛት ማግኘት ትችላላችሁ ማለት ነው። በዚህ ብቻ በቃም የአራተኛው ሩል ምን ይላል? ሪስፕሮካል ፈንክሽንን ለማግኘት ነው የሚጠቅመን። አይተማችን የምንፈልገው አይተም የሱ ሪስፕሮካል ማለት 1/, ጆይን ያደረገው አይተም ወይም በዲያጎናል በላይን ጆይን አድርገናቸው የለ የሱ ሪስፕሮካል ይሆናል ማለት ነው። በዚህ መልኩ ሴታፓችንን ሄክሳገንን ካዘጋጀን በኋላ እዚህ ጋር ጆይን ያደረጉ የሳይን ጆይን ያደረገው ከኮሴክ ጋር ነው። ኮስ ደግሞ ጆይን ያደረገው ከሴክ ጋር ነው በላይኑ ማለት ነው። ታን ደግሞ ጆይን ያደረገው ከኮት ጋር ነው። ስለዚህ እነዚህ ሪስፕሮካል ፈንክሽን መሆናቸውን ጆይን ያደረጉትን በማየት ብቻ ማወቅ እንችላለን። ስለዚህ ከዚህ ላይ እንዴት ነው ፎርሙላ የምናወጣው? ሳይን ቴታ ማለት 1/, ኮሴክ ይሆናል። እንዲሁም ኮስ ቴታ ማለት 1/, ሴክ ቴታ ይሆናል። ኮት ቴታ ማለት 1/, ታን ቴታ ይሆናል ማለት ነው። የኮሴክን ከፈለግን ደግሞ እንደዚሁ ጆይን ያደረገው ሳይን አይደለ 1/, ሳይን ይሆናል ማለት ነው። አምስተኛ ሩላችን ምንድን ነው የሚለው? ኮምፕሊመንተሪ አንግል ናቸው። ትሪጎኖሜትሪክ ፈንክሽን ኮምፕሊመንተሪ አንግልን ከሚከተሉ ፈንክሽኖች መሃል ነው። እዛ ግራፉ ላይ በደንብ አሳያችኋለሁ። ግን እንደ ጀነራል አይተም ቴታ ለማግኘት ኢኳል ቱ አይተም ታይምስ 90 ዲግሪ ማይነስ ቴታ ይሆናል። ይሄ የሚሰራው ግን ሆሪዞንታሊ ጆይን ላረጉ አይተሞች ብቻ ነው። እዚህ ላይ መጠንቀቅ አለባችሁ። ስለዚህ ይህንን ሩል ተጠቅመን 3 ፎርሙላዎችን ማግኘት እንችላለን። ቱ አንግልስ አር ኮምፕሊመንተሪ የሚባሉት የነሱ የአንግላቸው ድምር 90 ዲግሪ ከሆነ ነው። ሁለቱ ኮምፕሊመንተሪ ይባላሉ። ስለዚህ ትሪጎኖሜትሪክ ደግሞ ይሄንን በደንብ ለዚህ ኤክስፖዝ የሆነ ፈንክሽን ነው። ከዚህ ላይ ማን የማን ኮምፕሊመንተሪ ነው የሚለውን ከዚህ ላይ ፊገር አውት አውርገን ማውጣት የምንችለው ምንድን ነው? ሆሪዞንታሊ ጆይን ያረጉ አይተሞችን አይተን እነሱ ኮምፕሊመንተሪ ናቸው ማለት እንችላለን። እንዴት? ለምሳሌ ሳይን እና ኮስ በሆሪዞንታል ላይ ወይ አግድም ላይን ብቻ ነው ያላቸው አይደለ? ጆይን ያደረጉት በአግድም ላይን ነው። ለምሳሌ ታንና ሳይን አይሆንም፣ ምክንያቱም ሆሪዞንታል ላይን ሳይሆን ስሎፕ ባለው ላይን ነው የተገናኙት። ስለዚህ ከዚህ ላይ ማውጣት የምንችለው 3 ፎርሙላዎችን ነው። ሳይን እና ኮስ በሆሪዞንታል ተገናኝተዋል። ስለዚህ ሳይን ቴታ ማለት ኮስ ቴታ ኢን ዘ ብራኬት 90 ዲግሪ ታይምስ ማይነስ ቴታ ይሆናል ማለት ዘይ አር ኮምፕሊመንተሪ አንግል ናቸው። ቀጣዩስ ታንና ኮት ኮምፕሊመንተሪ ናቸው እንደምታዩት፣ ምክንያቱም እነሱ በሆሪዞንታል ላይን ጆይን አድርገዋል። ስለዚህ ታን ቴታ እና ኮት ቴታ ኮምፕሊመንተሪ አንግል ስለሆኑ እንደ ላይን ነው፣ ለእነሱም ይህንን ፎርሙላ እንሰጣለን። የቀረን ማን ነው? ሴክ ቴታ እና ኮሴክ ቴታ ናቸው። እነሱ በሆሪዞንታል ጆይን አድርገዋል። ስለዚህ ዘይ አር ኮምፕሊመንተሪ አንግል። ይህንን ፎርሙላ ከዚህ ላይ ማውጣት እንችላለን። በተቃራኒው ቢሆንስ? ማለትም እኛ ሄድ ነው ከሳይን ወደ ኮስ ነበር። አሁን ግን ኮስ ቴታን ማወቅ ብንፈልግስ? ቦታ መቀየር ብቻ ነው። ኮስ ቴታ ማለት ኮስ ቴታ ኢኳልቱ
ሳይን 90 ዲግሪ ማይነስ ቴታ ይሆናል። ቦታ ብቻ መቀየር። በዚህ ብቻ ያበቃ። የመጨረሻና የስድስተኛ ሩላችን ስሪ ትሪያንግል ሩል ነው። በዚህ ላይ አይደንቲቲ ትሪጎኖሜትሪክ አይደንቲቲ የሚባሉት አለ አይደለ? እሱን ነው ከዚህ ላይ የምናወጣው ማለት ነው። እንደ ጀነራል ፎርሙላ ይህንን ያዙልኝ። ግራፉ ላይ ግን በደንብ አሳያቸዋለሁ። ክሎክዋይዝ እና እዚህ ጋር ክሎክዋይዝ እና አንቲ ክሎክዋይዝን እንጠቀማለን። ነገር ግን ከመጀመሪያው ሩል የሚለየው እዚህ ላይ ትራያንግል ቤዝድ የሆነ ነው። ክሎክዋይዝ ላይ ፈርስት አይተም ስኩዌር ፕላስ ሰከንድ አይተም ስኩዌር ኢኳል ቱ ሰርድ አይተም ስኩዌር ጋር እኩል ይሆናል። አንቲ ክሎክዋይዝስ ፈርስት አይተም ስኩዌር እዚህ ጋር የሚለያየው ማይነስ ነው። ሰከንድ አይተማችን ስኩዌር አድርገን ነገር ግን በመሀላቸው ማይነስ ነው የሚሆነው። እዚህ ጋር ፕላስ ነው። ሌላው ተመሳሳይ ነው ማለት ነው። የበለጠ ግራፍ ላይ ግልጽ ይሆንላቸዋል። እዚህ ጋር እንደምታዩት ስንት ትሪያንግል አለ? 6 ትሪያንግሎች አሉ። ነገር ግን እኛ ፎከስ የምናደርገው 3ቱ ላይ ብቻ ነው። ሼድ የሆኑትን ትሪያንግሎች ተጠቅመን እናወጣለን ማለት ነው። ትሪጎኖሜትሪክ አይደንቲቲ ኢንክሎክዋይዝ እንደ ቀስቱ ማለት ነው የምንሄደው። ፈርስት እና ሰከንድ ሰርድ የምንለው ልክ ይሄኛው ቀስቱ የሚነሳበት ቦታ ፈርስት አይተም ይሆናል። ከዛ ቀጥሎ የምናገኘው ኮስ ነው፣ ሰከንድ አይተም ማለት ነው። ከዚያ ማንን ነው የምናገኘው? ዋንን። ስለዚህ አይተማችን 3ቱ ናቸው። የመጀመሪያ ፎርሙላ ላይ ሳይን፣ ኮስ እና ዋን ማለት ነው። ስለዚህ የመጀመሪያ ፎርሙላችን ምን ይሆናል? ሳይን ስኩዌር ፕላስ ኮስ ስኩዌር ኢኳል ቱ ዋን ስኩዌር ማለት ነው። ያው ዋን ስኩዌር ዋን ስለሆነ ዋን ብለን እንጽፋለን። ሰከንድ ትሪያንግላችን ላይ ስንሄድ ደግሞ ቀስቱ መነሻ ማን ነው የሚሆነው? አንድ ነው አይደለ? ይህንን ቀስት ነው የምንከተለው ጫፉ ላይ ያለው ማለት ነው። ስለዚህ ዋን ስኩዌር ፕላስ ኮት ስኩዌር ኢኳል ቱ ኮሴክ ስኩዌር ፈርስት አይተም፣ ሰከንድ አይተም፣ ሰርድ አይተም ይሆናል ማለት ነው። ስለዚህ ፎርሙላችን ምን ይሆናል? ዋን ስኩዌር ፕላስ ኮት ስኩዌር ቴታ ኢኳል ቱ ኮሴክ ስኩዌር ቴታ ይሆናል ማለት ነው። ሶስተኛው ትሪያንግላችን ደግሞ መነሻው የሚያመለክተው ወደ ማን ነው? ወደ ታን ነው። ስለዚህ ፈርስት አይተማችን ታን ይሆናል፣ ሰከንድ አይተማችን ዋን ነው፣ ሰርድ አይተማችን ሴክ ነው ማለት ነው። በዛ መሰረት ፎርሙላችን እንጽፋለን። ታን ስኩዌር ቴታ ፕላስ ዋን ኢኳል ቱ ሴክ ስኩዌር ቴታ ይሆናል። ክሎክዋይዝን ተጠቅመን ይህንን 3ቱን ፎርሙላ አወጣ። በአንቲ ክሎክዋይዝስ ቀስቱን ማዞር ነው። ፈርስት አይተማችን ዋን ነው፣ ሰከንድ አይተማችን ኮስ ነው፣ ሰርድ አይተማችን ሳይን ይሆናል ማለት ነው። ስለዚህ ዋን ማይነስ ኮስ ስኩዌር ቴታ ኢኳል ቱ ሳይን ስኩዌር ቴታ ይሆናል። ሁለተኛውም እና ሶስተኛውም ትሪያንግል ላይ ልክ እንደዚህ ሰከንድ ትሪያንግላችን ላይ ኮሴክን ነው ቀድመን የምናገኘው። ኮሴክ ስኩዌር ቴታ ከዛ ቀጥሎ ኮት ቴታ መጨረሻ ዋን። ስለዚህ ኮሴክ ስኩዌር ቴታ ማይነስ ኮት ስኩዌር ቴታ ኢኳል ቱ ዋን ይሆናል ማለት ነው። የመጨረሻው ትሪያንግላችን ደግሞ ሴክ ስኩዌር ቴታ ማይነስ ዋን ኢኳል ቱ ታን ስኩዌር ቴታ ይሆናል። ክሎክዋይዝን አንቲ ክሎክዋይዝን ተጠቅመን ይህን 6 አይደንቲቲዎችን አወጣን። 6 ሩሎችን ተጠቅመን ከሄክሳገን ትሪጎኖሜትሪክ ፎርሙላ እና አይደንቲቲ ፕሩፍ አድርገናል። ወይም ደግሞ ቀላል ለማድረግ እንዲጠቅማችሁ ይህን ቪዲዮ ሰራሁ። እንግዲህ ለጓደኞቻችሁ ሼር አድርጉ፣ ላይክ እንዳትረሱ። ኮሜንት ላይ ይህንን ቪዲዮ ከ1 እስከ 10 ስንት እንደምትሰጡት አሳውቁኝ። እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ አሳውቁ፣ ይመልሳለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።